ቤተሰቦቼ በህይወቴ ውስጥ ትልቅ ድርሻን ይይዛሉ። በሰው ሀገር እየኖርን ማንነታችን እንዳንረሳ ሁልጊዜም ትምህርታችንን እንበረታና ከሁሉም በላይ ደግሞ እግዚአብሔር ፈርተን በሃይማኖታችን በምግባራችን እንድንጸናና በትልቅ በመንፈሳዊ ፍቅርና ተግሳጽ አግዞኛል። ብዙ ሰዓት እየነዱም ነው የሚወስዱ ሌሎች ነገሮች ሌላ ቤተክርስቲያን ምናምን መሄድ ከፈለኩኝ ሜቢ ቢያንስ አንድ ሰዓት ለበዓል ማለት ነው። ለበዓል ምናምን ሲመጣ ሜቢ 2 ሰዓት 3 ሰዓት ነርተው ነው የምትሄዱት። ያው የነሱ ኃላፊነት ነው። እስካሁን መንዳት ስላልጀመርክ ብዬ ነው። ኢትዮጵያ ውስጥ ከመጣህ በኋላ የተከፈልክባቸው የሄድክባቸው አድባራት የት ናቸው? ምን ቦታ አገለገልክ? እስኪ አሁን ከሄድክባቸው አሁን ያው ምሳሌ ኡራኤል ሄጄ አውቃለሁ። እሺ። ባታም ሌላ ደግሞ እንደው ገብቼም ለምሳሌ የገባሁት አስቀድሼ ምናምን ያልኩት ቤተክርስቲያኖች አሁን ኡራኤል ብያለሁ። ባታም አየር ጤና ኪዳነ ምሕረት ሄጄ አውቃለሁ። እንዲሁም ደግሞ መብረቁ ሚካኤል ሄጄ አውቃለሁ። እና መሳለሚያ ማርያም እዛ ሰኔ ማርያም ያው ለዛ ሄጄ ነበር። አቀባበሉ እንዴት አገኘው? አሪፍ ነው። እዚህማ ሰውማ እንትን ነው። እዚህ የእንግዳ ተቀባይነት በጣም ይሄ ነገር በተከታታይ ጊዜ አይቼ አውቃለሁ። ደስ ብሎሃል? ደስ ብሎኛል በጣም በደንብ ነው ደስ ያለ። ደጅ ሰላም ወስደው ጋበዙ? በደንብ ክብረ በዓሉን ስታካክረህ ከጮህ ካገለገልክ በኋላ በሚገባ ተንከባክበው በደንብ አመሰግናለሁ የምትላቸው ካሉ ማመስገን ትችላለህ። ሁሉንም ነው። በጣም ጥሩ። እዚህ ስትመጣ ወይም በህይወት ከአባቶች የተማርከው ትምህርት ከመምህራኖች ምን ትምህርት አገኘህ? በጣም ይሄን ተምሬያለሁ የምትለው? ያው ከአባቶች የተማርኩት ያው ዋናው ትልቁን የህይወት ትምህርት ትህትናና ትዕግስት መታገስ ነው። ያው የምክሩ ርዕስ ቢለይ ተመሳሳይ ያገኙት ነገር ይሄን ነው። ትህትናና ትዕግስት መታገስ ነው። በማንኛውም የህይወት ፈተና ውስጥ ስናልፍ በእግዚአብሔር ላይ ሙሉ እምነት ሊኖረን እንደሚገባና ሰውን በማክበር ትልቅ በረከት እንደሆነ አስተምሮኛል። በጣም ጥሩ ምክር ነው የመከርከን። በጣም ድንቅ